የአሜሪካው ፕሬዝደንት ዶናልድ ትራምፕ ጦራቸው 9 የኢራን ባሕር ኃይል መርከቦችን ማስመጡንና የባሕር ኃይሉ ጽሕፈት ቤቶች አብዛኛዎቹ በድብደባ መውደማቸውን ከሰዓታት በፊት በማኅበራዊ ገጻቸው አስታወቁ። ትሩዝ በተሰኘው ማኅበራዊ ሚዲያ ገጻቸው ላይ ሲጽፉ ፕሬዝደንት ትራምፕ 9 የኢራን ባሕር ኃይል መርከቦችን አውድመን ያሰጠምን መሆኑን አሁን ተነገረኝ። ቀሪዎቹንም መርከቦቻቸውን ማደናችንን እንቀጥላለን። እነሱም ብዙ ሳይቆዩ የባሕሩ ስር አሸዋ ላይ ይዳክራሉ ብለዋል። በሌላ ጥቃት ደግሞ አሉ ፕሬዝደንቱ በመልእክታቸው፣ በሌላ ጥቃት ደግሞ የባሕር ኃይሉ ጽሕፈት ቤቶቻቸው አብዛኛውን አውድመነዋል ብለዋል። የኢራን መርከቦች መስመጥ ዘገባ የመጣው የኢራን እስላማዊ አብዮታዊ ዘብ ኮር የንግድ መርከቦች ላይ ተከታታይ ጥቃቶች መፈጸሙን ካስታወቀ በኋላ ነበር። ከኢራን የብስ በስተሰሜን የውሃ ጠረፋ የዓለም 1/5ኛ የነዳጅና የፈሳሽ የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ሰርጥ የተባለ የማነቂያ አንገት አለ። ጦርነቱ ከተጀመረ ወዲህ ኤሽያ በቀን 20 ሚሊዮን በርሜል ነዳጅ የምታስተላልፍበት አንገቷ በኢራን ባሕር ኃይል ታንቋል። ከትናንት የጀመረ የቴሄራን ተዋጊ መርከቦች በድምፅ ማጉያ ጩኸት እየተረዱም በቅርብ ላሉ የንግድ መርከብ ሰልፈኞች ሆርሙዝ ሰርጥ ዝግ መሆኑን እየለፈፉ ይገኛሉ። በተያዘ ዜና ሌላ ኃያሏ አሜሪካ ፋርሶቹ በገጠሟት ጦርነት የመጀመሪያ ሰለባዎቿን አሳውቃለች። 3 ወታደሮቿ ተገድለዋል፣ 5 ቆስለዋል። የትና እንዴት እንደተገደሉ ከመዘርዘር ትቆጥባለች። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒን ጨምሮ 48 የአገሪቱን ከፍተኛ ባለሥልጣኖች ስለፈጀው የእስራኤል አየር ኃይል ቅጽበታዊና ቅስፈታዊ እርምጃ ዝርዝር ወጣ። ታሪኩ እንደዚህ ነው። ዘኒውዮርክ ታይምስ ስለ ጉዳዩ የሚያውቁ ሰዎችን ጠቅሶ ቆፍሮ እንዳሰጣው የአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ ለወራት የካሜኒን ድካ ተከታተለ ይላል። ድካሙም ፍሬ አፍርቶ ከፍተኛ የኢራን ባለሥልጣኖች ትናንት ቅዳሜ የካቲት 21 ቀን ጠዋት መሃል ቴሄራን ውስጥ በሚገኘው የመንፈሳዊ መሪ አያቶላ አሊ ካሜኒ ቅጥር ግቢ ውስጥ ስብሰባ እንደሚያካሄዱ አወቀ። አሜሪካ ይህን ባለሥልጣን ፈጅ መረጃ ለኢየሩሳሌም በቀጥታ አቀበለች። ይህ መረጃ እስራኤልና አሜሪካ እንደተለመደው ከእኩለ ሌሊት በኋላ ጨለማ ለብሰው በጣምራ ሊያፈነዱት ያቀዱትን ጦርነት እስኪነጋ እንዲጠብቁና በብርሃን ተገልጠው እንዲዋጉ አስገድዳቸው። የእስራኤል የጦር ጀቶች ኦፕሬሽን ሮሪንግ ላዮን ዘመቻ የሚያገሳ አንበሳን በኢራን ተላላ ተሰብሳቢ የፖለቲካና ወታደራዊ ልሂቃን ጅምላ እልቂት ለመጀመር በእስራኤል ሰዓት አቆጣጠር በኢትዮጵያም እንደዚሁ ነው ከንጋቱ 12 ሰዓት ላይ የተደረደሩና እያጓሩ ሰማይ ሰንጥቀው ገቡ። ከአየር ሰንጣቂ በረራቸው 2 ሰዓት በኋላ